እሺ ዶክተር ሙሉጌታ ካሳሁን ይባላለሁ። የጠቅላላ የቀዶ ሕክምናና የአንጀትና የካንሰር ቀዶ ሕክምና ሰብ ስፔሻሊስት ሐኪም ነኝ። ዛሬ እንግዲህ ስለ አንጀት ካንሰር እንነጋገራለን። አንጀት ካንሰር እንግዲህ በመከሰት በእኛ ሀገርም ሆነ በዓለም አቀፍ ደረጃ ሶስተኛ ደረጃን እየያዘ ያለ የካንሰር አይነት ነው። እንግዲህ አሁን ከገዳዮቹም ውስጥ ሶስተኛ ደረጃን እየያዘ ያለ የካንሰር አይነት ነው ማለት ነው፣ በእኛ ሀገርም በዓለም አቀፍ ደረጃ። ስለዚህ በየትኛውም እድሜ ሊከሰት ይችላል። በአብዛኛው የሚከሰተው ከ45 እስከ 50 በላይ ባለው ነው። በአሁኑ ጊዜ ግን ወደ ታች እየመጣ ነው። በተለይ ከስራ ቤት እና ከ20 ቤት ጀምሮ ሁሉ መከሰት ጀምረዋል። ይሄ ኤጅ ሺፍት የሚባለው አይነት ቴንደንሲ ነው ማለት ነው። በዓለም አቀፍ ደረጃም ያለ ነው፣ በእኛ ሀገርም በብዛት እያየን ስለሆነ ማለት ነው። ስለዚህ ይሄ የአንጀት ካንሰር በብዙ ምክንያቶች ሊከሰት ይችላል። ስለዚህ ለአንጀት ካንሰር ብዙ ምክንያቶች ይኖራሉ። ከነዚህ ውስጥ እድሜ መጨመር አንዱ ነው። እድሜ በጨመረ ቁጥር ያው ማንኛውም ካንሰር ይጨምራል። ከነዛ ውስጥ አንዱ የአንጀት ካንሰር ነው። ቅድም እንዳልነው በታችኛው የእድሜ ክልል ቢገኝም ማለት ነው። ነገር ግን ሌሎች ምክንያቶች አሉ። ለአንጀት ካንሰር ምክንያቶች በቤተሰብ ሊከሰት ይችላል። ይሄ በቤተሰብ እንዲከሰት የሚያደርጉ መነሻ ምክንያቶች አሉ። አንዱ ፋፕ የሚባለው ፋሚሊያል አዴኖማቶሲስ ፖሊፖሲስ የሚባለው ነው። ይሄ ከተከሰተ ብዙ ጊዜ ካንሰር የመሆን ቻንሱ 100% አካባቢ ነው ማለት ነው። 100% ይሆናል በ40 ዓመት ላይ ይሄ መከሰቱ 100% ይከሰታል ማለት ነው። ይሄ በቤተሰብ የሚከሰት ነው። የጂን ችግር ሲኖር ብዙ ጊዜ ይሄ ተላላፊ ነው ማለት ነው። በዘር የሚተላለፍ ነው። ሌላ በዘር የሚተላለፈው ሊንች ሲንድሮም የሚባለው ነው። ይህም የመከሰት ቻንሱን ወደ 80% ይደርሳል እና ወጣቶች ጋር ሊከሰት የሚችሉ ናቸው። እነዚህ እንግዲህ እድሜው በ10 ቤት ጀምሮ ሊከሰት የሚችል ነው፣ ግን በቤተሰብ የሚከሰት ነው ማለት ነው። ሌላው ጂኑ ያልታወቁ ብዙ ምክንያቶች አሉ፣ ግን በቤተሰብ የሚተላለፉ ማለት ነው። ይሄ ፋሚሊያል ሲንድሮምስ የሚባሉ ብዙ ምክንያቶች አሉ። ይሄ በቤተሰብ የሚከሰት። ሌላው ምክንያት አመጋገቡ ጋር ወይም ሀቢት ጋር የሚያያዙ ናቸው። ማጨስ አንዱ ምክንያት ነው። አብዝቶ መጠጣት ሌላው ምክንያት ነው። ሌላ አመጋገቡ ጋር እንግዲህ ለምሳሌ ጥሬ ምግብ፣ ጥሬ ስጋ መብላት አንዱ ምክንያት ነው ይባላል አንጀት ካንሰር። እሱም እኛ ሀገርም ያው እያየን ያለን ስለሆነ አንዱ ምክንያት ነው ማለት ነው። ሌሎች ምክንያቶች ብዙ ምክንያቶች አሉ አንጀት ላይ የሚከሰቱ። ለምሳሌ ኢንፍላሜተሪ ባውል ዲዚዝ ይባላል። እሱ አንጀት ጋር ቁጣ ይኖርና ቀስ በቀስ ወደ ካንሰር ሊቀየር ስለሚችል እሱም አንዱ ምክንያት ይሆናል ማለት ነው። እንቅስቃሴ አለማድረግ፣ ሬጉላር የሆነ ኤክሰርሳይዝ አለማድረግ፣ ክብደት መጨመር፣ እነዚህ ተጨማሪ ምክንያቶች ሊሆኑ ይችላሉ ማለት ነው። ሪስክ ፋክተርን በተመለከተ እንግዲህ በእነዚህ ምክንያቶች አንጀት ግድግዳ ላይ ካንሰር ሊከሰት ይችላል። ይሄ ግድግዳ ላይ የሚከሰተው ካንሰር ቀስ እያለ በአንጀቱ ግድግዳ እያለፈ እየተሰራጨ ወደ ሙሉ በሙሉ መዝጋት፣ ከዛም አልፎ ሌላ የሰውነት ክፍል ሁሉ እየተሰራጨ ሊሄድ ይችላልና ይሄ እነዚህ ነገሮች ሲኖሩ እንግዲህ በሽተኞቹ ወደ ጤና ተቋም ወይም ምክንያት ይዘው ኮምፕሌን አድርገው ይመጣሉ ማለት ነው። እንግዲህ ምልክቶቹን ስናይ እንግዲህ አንጀት ካንሰር ምልክቶቹ ብዙ ናቸው፣ እንደ ደረጃው ይለያያል። ገና ሲጀምር ምናልባት ትንሽ ህመም ስሜት ሊኖር ይችላል። ቀስ እያለ ካንሰሩ የተስፋፋ ሲሄድ ምናልባት በፊንጢጣ የሚደማ ሊከሰት ይችላል። መድማት ሊኖር ይችላል። እንግዲህ መድማት አንዱ ነው። ድርቀትና ምናልባት አልፎ አልፎ ተቅማጥ፣ ይሄ ባውል ሃቢት ቼንጅ የምንለው ሊከሰት ይችላል። ካንሰሩ ትንሽ ወደ ግድግዳው እየበሳ ወይም እየተስፋፋ ሲሄድ ግን ማጥበብ ስለሚኖር ድርቀት በጣም እየጨመረ ይሄድና እስከ መዝጋት ድረስ ሊደርስ ይችላል። እንግዲህ መጥበብ ሲኖር ማማጥ ሊኖር ይችላል። ምናልባት ፊንጢጣ አካባቢ ከሆነ፣ ከላይ ከሆነ ደግሞ ድርቀት ይኖራል ማለት ነው። እንግዲህ ድርቀቱ ምናልባት እየዘጋ በሄደ ቁጥር ሙሉ በሙሉ እስከ መዝጋት ድረስ ሊሄድ ይችላል ማለት ነው። ሌላው ህመም እዛ አካባቢ ሊሆን ይችላል። ወደ እዛ አካባቢ ያሉት ውስጥ የሰውነት ክፍሎች ጋር ሁሉ መሰራጦች ከጀመረ ስሜት ተጨማሪ ሊኖር ይችላል ማለት ነው። ወደ ሌላ ከተሰራጨ፣ ወደ ጉበት ከተሰራጨ ለምሳሌ ላይኛው
ሆድ ክፍል ላይ በቀኝ በኩል ህመም ሊኖር ይችላል። አይናቸው ቢጫ ሊሆን ይችላል። እንደዚህ አይነት ምልክቶች ሊኖሩ ይችላሉ። ወደ ሳምባ ከተሰራጨ እንግዲህ ሳምባ ላይ ህመም፣ ደረት ላይ ህመም፣ ሳል ሊኖር ይችላል ማለት ነው። በአጠቃላይ የሰውነት ክብደት መቀነስ፣ ምግብ ፍላጎት መቀነስ፣ እነዚህ ተጨማሪ ማዞር ሊሆን ይችላል። በተለይ ደግሞ ማነስ ሊኖር ስለሚችል እነዚህ ምልክቶች ሊሆኑ ይችላሉ ማለት ነው። እንግዲህ እነዚህን ምልክቶችን ይዘው ሲመጡ ማረጋገጥ አለብን ይህን በሽታ ማለት ነው። ለማረጋገጥ መጀመሪያ የምንሰራ ኮሎኖስኮፒ የሚባለውን በፊንጢጣ በኩል መሳሪያ አስገብተን አንጀትን ሙሉን የምናይበት የምርመራ አይነት ነው። በኮሎኖስኮፒ የት እንዳለ እጢው ይታያል። እጢው የት እንዳለ ከተለየም በኋላ ከእጢው ናሙና ተወስዶ ካንሰር መሆኑ ይረጋገጣል በፓቶሎጂ ምርመራ ማለት ነው። ይሄ ከተረጋገጠ በኋላ እንግዲህ ደረጃ ነው የምናወጣለት። እንዲያው የትኛው ደረጃ ነው የተሰራጨ ነው አይደለም የሚለውን ለማወቅ ማለት ነው። ደረጃ የምናወጣው ምን ያክል በስቷል፣ ግድግዳውን ወደ ፍርንትቶች ወደ ሊምፍ ኖድስ የሚባሉት ጋር ተሰራጭቷል ወይስ ዘልቆ ወደ ጉበት፣ ወደ ሳምባ ሌላ አካል ጋር ተሰራጭቷል የሚለውን በሲቲ ስካን ወይም ማራይ የመሳሰሉትን ወይም ራጅ አልትራሳውንድ ቢሆን እነሱን ምርመራ አድርገን ደረጃውን እናወጣለታለን ማለት ነው። ደረጃውን ካወጣለት በኋላ የበሽተኛው በአጠቃላይ ሌላ ችግር አለው የሚለውን ሁሉንም ለማወቅ ሙሉ ምርመራ እናደርጋለን። የደም ምርመራ ልናደርግ እንችላለን። የልብ ምርመራ ልናደርግ እንችላለን። የጉበት ልዩ ምርመራዎች ሊቨር ፋንክሽን ቴስት የሚባሉትን እንሰራለን። የኩላሊትም እንደዛው ሁሉንም ምርመራ እናደርጋለን። ሽንት ምርመራ፣ አይን ምርመራ ልናደርግ እንችላለን። ምክንያቶቹ እዛ ጋር ሊሆኑ ስለሚችሉ እሱንም ለማወቅ በአጠቃላይ ሌሎች ተጨማሪ ነገሮችም ካሉ በሽተኛውን በደንብ እንጠይቃለን፣ እንመረምራለን ማለት ነው። ይህን ካደረግን በኋላ እንግዲህ ደረጃውን አውቀናል። አሁን በሽታውንም በደንብ ታውቋል ማለት ነው። ከዛ በደረጃው መሰረት ሕክምናው ምን ይሆናል ወደሚለው እንሄዳለን ማለት ነው። እንግዲህ ደረጃውን ካወጣልን በኋላ እንደ ደረጃው ሕክምናው ይለያያል። ምናልባት ደረጃው ደረጃ 1 ደረጃ 2 ከሆነ ሕክምናው ቀዶ ሕክምና ሊሆን ይችላል። ሰርጀሪ ነው የሚሆነው። በሰርጀሪው ያን እጢውን እንዳለ ሙሉ በሙሉ ራዲካል የሆነ ሰርጀሪ እንሰራለን። ፍርንትቶችን ምን ጨምረን ሁሉን ነገር እናወጣለን ማለት ነው። ይሄን አወጣን እንግዲህ ምናልባት አንጀት እርስ በርሱ ሊያያዝ ይችላል እንዳስፈላጊነቱ። መያያዝ ማይችል ከሆነ ደግሞ ጊዜያዊ የሆነ ሆድ አካባቢ ማፋሰሻ ልናደርግ እንችላለን ማለት ነው። ምናልባት ደረጃው 3 ወይም 4 ከሆነ ፍርንትቶችን የያዘ ወይም ወደ ሌላ የተሰራጨ ከሆነ ሕክምናው ከሰርጀሪ በፊት በመድኃኒት ኬሞቴራፒ መጀመር ነው የሚመረጠው። በአሁኑ ጊዜ ኬሞቴራፒን እንጀምርና ደረጃውን ዝቅ ካረግን በኋላ ከተቆጣጠርነው በኋላ የተሰራጨውን ሁሉ ከዛ ቀጥሎ ወደ ኦፕሬሽን እንሄዳለን ማለት ነው። እንግዲህ አንዳንዴ የተሰራጨም ሆኖ ምናልባት የዘጋ ከሆነ ኦፕሬሽን ልንሰራ እንችላለን። ወይ አይነ ምድር በሌላ በኩል እንዲወጣ እናደርጋለን፣ ወይም እጢውን አውጥተን ልናያይዝም እንችላለን። እንግዲህ እሱ እንደ ሁኔታው እዛው የምንወስነው ነው የሚሆነው ማለት ነው። እንግዲህ ሕክምናዎቹ እነዚህ ናቸው የሚሆኑት። የአንጀት ካንሰርን በተመለከተ በአጠቃላይ መከላከል በጣም ወሳኝ ነው። መከላከል 50 ዓመት የሆነ ማንኛውም ሰው ምልክቶቹ የድርቀትም ምንም በፊዚታ የሚደማም ሲሆን ካንሰር ሊሆን ስለሚችል ሙሉ ምርመራ፣ ቅድመ ምርመራ፣ ካንሰር ምርመራ ስክሪኒንግ ማድረግ አለበት። ምናልባት ሰገራ ምርመራ ላይ ደም ማየት ሊሆን ይችላል። በኮሎኖስኮፒ አንጀት ጋር ያሉ እጢዎች፣ ትንሽ እብጠቶች፣ ምኖች ካሉ ፖሊፕ የምንላቸው እሱን ወስዶ ናሙና መውሰድ ሊሆን ይችላል። እነዚህን አድርጎ መከላከል ጥሩ ነው። ሌላው ግን ምክንያት ናቸው ያልናቸው ነገሮችን ማስወገድ ነው። ለምሳሌ ማጨስ መቀነስ፣ እንደዚህ እንደው ጥሬ ስጋ ብዙ ማብዛትን መቀነስ ከተገኘ ማለት ነው። እነዚህን ማድረግ፣ ሌሎችም ኢንፍላማቶሪ ባወል ዲዚዝ የምንላቸው ነገሮች ካሉ በአግባቡ መታከም ተገቢ ይሆናል እና ካንሰርን ለመከላከል የሚረዱ ዘዴዎች እነዚህ ናቸው ማለት ነው። አመሰግናለሁ። እሺ፣ ዶክተር ሙሉጌታ ካሳሁን እባላለሁ። የጠቅላላ ቀዶ ሕክምና ስፔሻሊስት እና የአንጀት እና የካንሰር ቀዶ ሕክምና ሰብ ስፔሻሊስት ሐኪም ነኝ። ዛሬ እንግዲህ ፊስቹላ ኢናኖ ወይም በፊንጢጣ አካባቢ ስለሚከሰተው ፈሳሽ የሚያመጣው ነገር እናወራለን ማለት ነው። ፊስቹላ ፊንጢጣ አካባቢ የሚከሰት ፈሳሽ እብጥ ይልና ከዛ በኋላ እብጠቱ ከፈነዳ በኋላ ብዙ ጊዜ ማይድን ፈሳሽ ይኖራል ፊንጢጣ አካባቢ። ይሄ እንግዲህ
ማይድን ሲሆን ምናልባት ቆዳ አካባቢ ክፍተት አለው፣ ውስጥም ፊንጢጣ አካባቢ ሌላ ክፍተት አለው ማለት ነው። ስለዚህ ዋሻ አለው ማለት ነው። ሁለቱ ይገናኛል። ለዚህ ነው ፊስቱላ የሚባለው። እንግዲህ ይሄ ብዙ ምክንያቶች ሊከሰት ይችላል። ብዙ ምክንያቶች አሉ እዛ እንዲከሰት የሚያደርጉት። ብዙ ጊዜ ግላንዶች አሉ አይን ምድር ሲወጣ እነሱ ሉብሪኬት የሚያደርጉ ግላንዶች ፊንጢጣ ጫፍ ላይ ያሉ እነሱ ግላንዶች እንግዲህ ግላንድ ማለት ፈሳሽ የሚያወጣና ያ ውስጥ ለውስጥ መንገድ አለው። ከመንገዱ ግላንዱ ጋር የሚያያዝ ያ መንገድ ሊዘጋ ይችላል በተለያዩ ምክንያቶች። ያ ሲዘጋ እዛ ውስጥ ያለው ባክቴሪያ ግላንድ ውስጥ ኢንፌክሽን ይፈጥርና መግል ውስጥ ሊፈጠር ይችላል ማለት ነው። ያ መግል በውጭም ይፈነዳል፣ በውስጥም ይፈነዳል ማለት ነው። ስለዚህ ያ የሚፈነዳው መግል ነው እንግዲህ በውጭም በውስጥም ከፈነዳ ይሄ በውስጥም በውጭም ቀዳዳ አለው ማለት ነው። ስለዚህ ይሄ ብዙ ጊዜ በሰርጀሪ ካልሆነ ብዙ አይድንም። ስለዚህ ይሄንን መጀመሪያ ማረጋገጥ ነው። ፊስቱላ ምን አይነት ነው የሚለውን እናረጋግጣለን። ይህን ለማረጋገጥ በብዛት ያው እኛ ምርመራውን ካረግን በኋላ የማራይ የሚባለው መሳሪያ በደንብ እናየዋለን። ምናልባት ይሄ ፊስቱላው ከመቋጠሪያው በላይ ነው በታች ነው፣ መቋጠሪያውን ይዞታል ወይስ አልያዘው የሚለውን በደንብ ማረጋገጥ ያስፈልጋል። ይሄን ለማድረግ ደግሞ የማራይ የሚባል መሳሪያ አለ፣ በሱ ምርመራ እናደርጋለን። ስለዚህ ፊስቱላው ከመቋጠሪያው ስር ነው ወይስ ላይ ነው የሚለውን ማረጋገጥ አለብን ማለት ነው። ፊስቱላው ከመቋጠሪያው ስር ከሆነ ብዙ ጊዜ ለሕክምና በጣም የሚያስቸግረን አይነት ነው የሚሆነው። ምክንያቱም ይዞታል መቋጠሪያውን ማለት ነው። መቋጠሪያውን ከያዘ ሕክምናውን ለማድረግ ትንሽ ያስቸግራል። በተለያዩ ዘዴዎች እንግዲህ እሱን ማከም ያስፈልጋል ማለት ነው። ያልያዘ ከሆነ ግን ብዙ ጊዜ ሕክምናው ብዙም አያስቸግርም። ሁለቱንም ቀዳዳዎችን ከፍቶ እሱን በደንብ ጠራርገን ንጹህ ካደረግን በኋላ እሱ በራሱ ስለሚድን ችግር አይኖረውም። መቋጠሪያውን የያዘ ሲሆን ግን መቋጠሪያው ስር ላይ ስለሚሆን መቋጠሪያውን መጠንቀቅም ስላለብን ምናልባት የኦፕሬሽን አይነቶች የተለያዩ ሊሆኑ ይችላሉ። ይሄ መቋጠሪያውን ማይነክ አይነት የኦፕሬሽን አይነት ነው የምናደርገው። ይህን ስናደርግ አንዳንዴ ሊያዳግመንም ይችላል ማለት ነው። ስለዚህ ይሄንን በማድረግ የምናክመው የበሽታ አይነት ነው ማለት ነው። እንግዲህ መጀመሪያ ሲከሰት ቶሎ ወደ ሕክምና ሄዶ ይሄ መግል እንዲፈስ ማድረግ በጣም ወሳኝ ነው ማለት ነው። አንዳንዴ በራሱ ይፈነዳና ወደ ፈለገበት ቦታ ወደ ቆዳ ይመጣል። ያኔ ምናልባት ፊንጢጣ ይሄ መቋጠሪያውን ሊይዝብን ይችላል ማለት ነው። ይሄ ስለዚህ ይሄንን ቶሎ ወዲያው በጥ ካለ ወደ ሕክምና ቦታ ሄዶ ይሄ መግል በተገቢው እንዲፈስ ማድረግ አንዱ አማራጭ ነው። ከዛ በኋላ ግን ፊስቱላ ነው አይደለም የሚለውን ማረጋገጥ ያስፈልጋል። ከተረጋገጠ በኋላ ነው እንግዲህ ሕክምናውን የምናደርገው ማለት ነው። ይህንን እንድታደርጉ ለመምከር ነው ዛሬ እንግዲህ የተገናኘው ነው። አመሰግናለሁ።